3000 ብር የለህ? አዎ የለኝም። ተስ ራስሽ ሂጂ። አባ ሰላም ነው? እግዚአብሔር ይመስገን። ከሌላ ሀገር መጥቼ ነውና አርቦኝ ነው ምግብ አልበላውም እና አንድ 3000 ብር አንድ 3000 ብር እንድትረዳኝ ነበር። 3000 ብር እርቦክ ነው? 3000 ብር እና ፍርፋሪ አይደለም በቤቱ ጠይቃት በላ። አይ 3000 ብር ምን አለ ፍርፋሪ ብሎ ለምን ይበላል ሰው አይደል እንዴ? አሁን እኛ ፍርፋሪ እንበላለን። 3000 ብር ስጣው ምን አለባት? 3000 ብር ስጣው። ደግሞ በዛ ላይ እኔ ኢንተርናሽናል ሆቴል ነው ማድረውና ለሱ ደግሞ አንድ 5000 ብር ደግሞ በአካውንት አንቺ ምንድነው ሰዓት ነው እንደያያሽው? 3000 ብር 5000 ብር ነው ከዛ መሰጠ። አዎ ከኔ ሽሮ ምናምን አልበላም ያመኛልና ስጋ ምናምን ቁርጥ ነው የምበላው። የለንም ግን 3000 ብር 5000 ብር የለም ግን 3000 ብር እንስጣው። ምስኪን እና አገረመጃ ብር ያጥቼ ነው አንቺን ወክ እንደዚህ ማበላሽ ለ3000 ብር ሰጠው ምናምን 3000 ብር የለህ? አዎ የለኝም። ተስ ራስሽ ሂጂ። የኔ ምን ተስ ራስሽ ሂጂ። የኔ አባት አንተ አባት ጣ ቆሻሻ አባት ነህ ማን እንደነፈ ምን አውቃለሁ? አባት የምትለው ወንድም አልመስልም ማለት ነው። ወንድም ያትመስል ለባ 3000 ብር ትላለህ። ሌላ ሀገር መጥቼ እኮ ነው ምግብ ከበለው። ለምን ከዛ ከስደት ያትመጣ ምግብ ከበለው 3 ቀን ነው። ደግሞ 3000 ብለህ ባለቤት ያባረህ እናትህ እንዳልደፋሽ። በእናትህ ወንድሜ ተባበረኝ። ማን ወንድም ጣ ቆሻሻ። ኧረ ተው አታ እንዳትያዝ። ኧረ እኔ አሁን እሺ በዚህ ቦርሳ ከተሸሸ እንዳለ እናትህ እንጨት አስፈልጠ ስርዓት ያዝ በቃ። እሺ ለባ 3000 ብር ለቅመህ እንትን ብለህ እሺ እንፈረፈረ ብላ። ኧረ ተው